ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአባቶቻችን አምላክ እግዚአብሔር በቸርነትህ እስከዚህ ሰዓት ጊዜ ያደረስከን በአንድነትና በሦስትነት እስከ በዚያ ለማቋረጥ ክብርና ምስጋና አምልኮትና ስግደት ለአንተ ይሁን። የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም አስራት ልጆች ይህ ድምፅ የሚሰማችሁ እንደምን ሰነበራችሁ? እንዴት ዋላችሁ? እንደምወድህ አንተ ታውቃለህ። በዛሬው ዕለት በስድስተኛው እሑድ ከፋሲካ ጀምሮ ማለት ነው። በዛሬው እሑድ በቤተክርስቲያናችን የሚነበበው ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 21 እንደምወድህ አንተ ታውቃለህ ይላል። ይህን ቃል የተናገረው ሐዋርያው የሐዋርያት አለቃ የሆነው ቅዱስ ጴጥሮስ ነው። ሐዋርያው ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ ከእነዚህ ሁሉ በላይ ትወደኛለህን ቢለው እንደምወድህ አንተ ታውቃለህ ብሎ መለሰልህ። እንግዲህ በዋናነት ቅዱስ ጴጥሮስ ይህን ሲል በቅዱስ ማቴዎስ ወንጌል ምዕራፍ 20 ላይ እኛ ሁሉን ትተን ተከተልንህ ብሎ ተናግሯል። ሐዋርያት ሁሉን ትተው ተከትለውታል። ሁሉን ትተው በመከተላቸው እንደምወድህ አንተ ታውቃለህ ብሏል። እስኪ የቤተ ክርስቲያን ልጆች ሁላችሁ እኔና እናንተ እግዚአብሔርን እንደምወድህ አንተ ታውቃለህ ለማለት ምን የሚያበቃ ሊኖር ይሆን? ይህን ለእናንተ ተዋለሁ። በዋናነት ግን እስኪ ከእንቅልፋችን ቀንሰን በመጸለይ እንደምወድህ አንተ ታውቃለህ እንበለው። እስኪ ሙሉ በሙሉ ባይሆን እንኳ ፊልሙን በግማሽ ትተን ጸሎት በመጸለይ ስግደቱን በመስገድ እንቅልፉን ትተን ስግደቱን በመስገድ መብረክረኩን ትተን በመስገድ ረሃቡን ትተን በመጾም እንደምወድህ አንተ ታውቃለህ እንበለው። ለክርስቶስ ብለን የሚሰድቡንን ሰዎች በመታገስ እንደምወድህ አንተ ታውቃለህ እንበለው። መሳደባችንን በመተው እንደምወድህ አንተ ታውቃለህ እንበለው። ክፉን በክፉ መቃወሙን ትተን እንደምወድህ አንተ ታውቃለህ እንበለው። እርስ በርሳችን ተዋደን እስኪ እንደምወድህ አንተ ታውቃለህ እንበለው። ስርቆቱን፣ ግድያውን፣ ዝሙቱን፣ ኃጢአቱን ትተን እንደምወድህ አንተ ታውቃለህ ጌታ ሆይ እንበለው። እስኪ በእውነት ለመናገር ይሄ ብቻ አይደለም። ሚስቱን ያልወደደ ክርስቶስን እንዴት ሊወድ ይችላል? ባሉንስ ያልወደደ እንዴት ክርስቶስን ሊወድ ይችላል? ልጆቹን ያልወደደ ልጆቹን የበተነስ እንዴት ክርስቶስን ይወዳል? የሥራ ባልደረባውንና ጎረቤቱን ያልወደደ እንዴት ክርስቶስን ይወዳል? በምድር ላይ ያሉ ሰዎችን ሁሉ ያልወደደ እንዴት ክርስቶስን ይወዳል? ጠላታችሁን ውደዱ ብሎ ያዘዘው እኮ ክርስቶስ ነው። ስለዚህ ይህን ሁሉ አድርገን እንደ ቅዱሳን ሐዋርያት ሁሉን ትተን ባንከተልም እንኳ ቤታችንን ንብረታችንን ይዘን ልጆቻችንን እያሳደግን እርስ በርሳችን ተዋደን ትዳራችንን እየመራን በክርስቶስ የተመሰረተውን በሥጋው ደግሞ የጸናውን ትዳራችንን እየመራን እንደምወድህ አንተ ታውቃለህ ጌታ ሆይ እንበለው። እስኪ በእውነት ለመናገር እግዚአብሔርን እንደምወድህ አንተ ታውቃለህ፣ ክርስቶስ ሆይ እንደምወድህ አንተ ታውቃለህ እንበለው። ሁላችንም ክርስቶስን እንድንወደው መድኃኒዓለም ኢየሱስ ክርስቶስ ፈቃዱ ይሁን። የመጀመሪያው ክፉ ባለመናገር፣ ክፉ ባለመስራት፣ ባለመስረቅ፣ ባለመዘሞት፣ ክፉ ባለማሰብ፣ ባለመሳደብ፣ ባለመነቃቀፍ ወደ ቤተክርስቲያን በመገስገስ በመስገድ በመጾም በመጸለይ እንደምወድህ አንተ ታውቃለህ እንበለው። ሁለተኛው ደግሞ የሚሰድቡንን በመታገስ የሚጠሉንን በመውደድ የሚያሰናክሉንን ሁሉ ደግሞ እንዲሁ በመውደድ በመጸለይ እነርሱ መልካሙን እንዲገጥማቸው በመጸለይ ባሎቻችንን በመውደድ ሚስቶቻችንን በመውደድ ልጆቻችንን በክርስቶስ ጥበብ በማሳደግ ልጆቻችንን በማስተማር ከሰዓታችን ሰውተን እግዚአብሔርን በመውደድ ከሰዓታችን ሰውተን ለእግዚአብሔር በመገዛት እንደምወድህ አንተ ታውቃለህ እንድንለው መልካም ፈቃዱ ይሁን። ቅዱሳን ሐዋርያት ስለወደዱት ዋጋውን በረከቱን ሁሉ ያበዛ አምላክ ለእኔና ለእናንተም በያለንበት ሰላሙን ፍቅሩን ያብዛልን። ሁላችሁም አሜን እያላችሁ ኮሜንት ጻፉ፣ ፎሎ እያደረጋችሁ ለሁሉ እንዲዳረስ ሸር ኮፒ ሊንክ አድርጉ። ሰላሙን ያብዛላችሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም